ሰላም ውድ ቤተሰቦቻችን እንደምን አላችሁ? ደህና ናችሁ? በያላችሁበት ስፍራ ሁሉ ሰላማችሁ የበዛ ይሁን። ፈጣሪ እግዚአብሔር ሰላማችሁን ያብዛልን። አካም ፈያን ኬሰን ነጋ ጅርቱ አፋን ኦሮሞ በረቻ ጅርተን irraa maal argattan maal hubattan yookaan wanni hir'ate maaltu jira, wanti itti dabalamuu qabu yookaan wanti irraa hafuu qabu maaltu jira, yaada keessan komentii irratti deessisuun irraanfatina yeroo hundumaa hin dagatina. ሀሳባችሁን በኮሜንት ላይ ማስቀመጥ አትርሱ። ምን በዛ ወይም ደግሞ ያለ አግባብ የገባ ነገር ምን አለ፣ ምን ይቀነስ፣ ምን ይጨመር፣ ጥያቄ ካላችሁ አንድ ጠያቂያችን ወይም አንድ ቤተሰባችን ጥያቄ ጠይቃ በተሰጣት አድራሻ በኩል እንግዲህ መልስ ተሰጥቷታልና ሌላም ጥያቄ ካላችሁ ጥያቄ ከመጠየቅ ወደ ኋላ አትበሉ። ዛሬ እንግዲህ እኔ ደግሞ ጥያቄ ልጠይቅና ባለፈው ከተማን ነው ወይ ደግሞ ባለፈው ከተሰሩት ቪዲዮ ላይ ጥያቄ ልጠይቅና ጥያቄውን የመለሰ ሽልማት ይኖረዋል፣ ካርድ ይሞላልታል። በተለይ ሀገር ውስጥ ያለው ሰው ካርድ ይሞላልታል። ጥያቄዎችን እኔ በቃላት ጠይቃለሁ፣ እናንተ በጽሁፍ በኮሜንት ላይ እንድትመልሱልኝ በታላቅ ትህትና እየጠየኩኝ ጥያቄዎችን አንድ ሁለት ብዬ እንደሚከተለው አቀርባለሁ። ጥያቄ የመጀመሪያ ጥያቄ አዳ። ሁለተኛ ጥያቄ አደ። ሶስተኛ ጥያቄ ከራ። አራተኛ ጥያቄ ከረ። አምስተኛ ጥያቄ ካራ። ስድስተኛ ጥያቄ ጀራ። ሰባተኛ ጥያቄ ጃራ። ስምንተኛ ጥያቄ ፉርዳ። ዘጠነኛ ጥያቄ ቀላ። አስረኛ ጥያቄ በላ። የቦነስ ጥያቄ ዲጳ። እነዚህን ጥያቄዎች በትክክል የመለሱ መላሾች ቢያንስ 3 ግለሰቦች ሽልማት ይኖራቸዋል። ስለዚህ ጥያቄውን በትክክል ለመመለስ ቀድሞም ለመመለስ መጀመሪያ በተማርነው ቪዲዮ በመጠቀም ምንድነው ህጉ፣ ምንድነው አጻጻፉ፣ ስርዓቱ ምንና እንዴት መጻፍ አለበት የሚለውን ከመጀመሪያዎቹ ቪዲዮዎች ላይ ስለምገኝ ከነሱ ላይ እንደ ጋይድ በመጠቀም ወይም እንደ አጋዥ በመጠቀም እነዚህን ጥያቄዎች መመለስ ይቻላልና መልካም እድል ለሁላችሁም እየተመኘሁላችሁ አዲስ የምትገቡ ወይ አዲስ የምትመጡ አዲስ ቤተሰብ የምትሆኑ ሁሉ እያበረታታችሁኝ ጥያቄ ካለ ሀሳብም ካለ ሀሳባችሁን በኮሜንት አስቀምጡልኝ። ጥያቄያችሁንም እንደዛው ጠይቁ፣ እኔም ለመመለስ እሰራለሁ። እንግዲህ አሁን በዚህ ቪዲዮ አዲስ ነገር ነው ይዤ የመጣሁኝ። እሱ ምንድነው ሀሳ ወይም ኮሚኒኬሽን በእንግሊዘኛ የምንለው በአማርኛ ንግግር ከምለው ውስጥ እንግዲህ ወሬ የሚጀመረው ወይም ሀሳ የሚጀመረው ወይ ደግሞ ንግግር የሚጀመረው ከሰላምታ ነው። ነጋ ወልጋፈቹ ከንጀሩራይ ነጋ አከሚቲ ወልጋፈን ነጋ ከን ወልጋፈን የሮረት እንደofኔት የሮን ጀቹን ማል ጀቹራ የሮ ጀቹን ጊዜ ማለት ነው። የሮ ገነማ፣ የሮ ጉያፊ፣ የሮ ገልገላቱ ጅራ። ጠዋት፣ ቀንና ማታ ነው ያለው። በእነዚህ በሶስቱ ላይ ነው ሰላምታ የምንጠያየቀው። ስለዚህ በእነዚህ በሶስቱ ላይ ሰላምታ ስንጠያየቅ ንግግር ከመጀመራችን በፊት በሰላምታ ስለሆነ ሰላምታ ስንጠያየቅ በኦሮምኛ ምን እያልን ነው ምንጀምረው ወይስ እንዴት ነው
ሰላምታ የምንጠያየቀው የሚለውን እናያለን። እንግዲህ ሰላምታ ስንጠያየቅ በእነዚህ በሶስቱ ነገሮች ላይ ምን እናያለን? አንድ ሰው ወንድ ነው ወይንስ ሴት ነው የሚለው አለ። ጾታ የሚለው ነገር ጊዜ እንዳልነው ነው። የመጀመሪያው ጊዜ ነው። ሌላው እድሜ የሚለውን ነገር እናያለን። ሌላው ብዛት እናያለን ማለት ነው። በእነዚህ መሰረት ነው ሰላምታ የምንጠያየቀው። ለምሳሌ በጊዜ ወይም የሮደን የፉደን ገነም ጅራ ጉያ ጅራ ገልገለ ጅራ ገነማ ማል ጀኔት ነጋ ወልጋፈነ ከን ጀዱ ጉያ ማል ጀኔት ነጋ ወልጋፈነ ከን ጀዱ galgala maal jennee nagaa wal gaafanna kan jedhu beekuu qabnaa jechuudha. Ganama fakkeenyaaf maal jennee nagaa wal gaafanna? Ganama yoo jennu sinagaa ማለት ነው። ምን ብለን ነው ሰላምታ የምንጠያየቀው? akkam bultee jechuun እንዴት አደርክ ወይም እንዴት አደርሽ ብለን ለሁለቱም ጾታ ይሆናል ማለት ነው። akkam bultee የሚለው ቃል ለሁለቱም ጾታ ይሆናል። ለወንዱም ለሴቱም akkam bultee ይባላል። ቀን ላይ ሲሆን ደግሞ ቀን ላይ ሲሆን እንዲሁም ማታ ላይም ሲሆን በተመሳሳይ ሁኔታ akkam oolte የምንልበት ሁኔታ ነው ማለት ነው። akkam oolte እንዴት ዋልክ ወይም እንዴት ዋልሽ ብለን እንጠይቃለን። በተመሳሳይ ማታ ላይ በአማርኛ እንዴት አመሸሽ ወይም እንዴት አመሸክ የሚለውን እንዴት አመሸሽም እንዴት አመሸክም በተመሳሳይ ሁኔታ akkam oolte ይሆናል ማለት ነው። ሌላው በእድሜ ነው። በእድሜ እንግዲህ ትልልቅ ሰዎችን አክብረን ስለምንጠራቸው እንደ በእንግሊዝኛ ዩ ብለን እንደምንጠራው አይደለም። በአማርኛም በኦሮምኛም የራሱ የክብር አጠራር አለው። ለምሳሌ akkam bultan ማለት ለትልቅ ሰው ለሴትም ለወንድም እንደምን አደሩ ለማለት እንጠቀምበታለን ማለት ነው። akkam bultan እንደምን አመሹ ለማለትም akkam bultan baay'inaanis yoo ta'an akkasuma baay'inaan yoo ta'an yoo jennu immoo nama tokko osoo hin taane tokko lamaa fi lamaa ol yoo ta'an akkam bultan jennee gaafanna nagaa gaafannaa jechuudha. akkam bultan qofa osoo hin taane jechoota biroolleen fayyadamuudhaan nagaa wal gaafachuun ni jira። የተለያዩ ቃላቶችን በመጠቀም ሰላምታ መጠያየቅ አለ ማለት ነው። በኦሮምኛ ቋንቋ ውስጥ akkam bultan ብቻ አይደለም የሚባለው akkam ooltan ብቻ አይደለም የሚባለው ሌሎች ቃላቶችም አሉ። ለምሳሌ እዚህ ጋር እንደተጠቀሰው ከakkam ooltan ውጪ ወይ ደግሞ ከakkam bultan ውጪ ሌላ ምን ተብሎ ነው ሰላምታ የምንጠየቀው? ነጋ ጅርታ ማለት ሰላም ነክ ወይም ሰላም ነሽ። ነጋ ጅርቱ ስንል ደግሞ ሰላም ናችሁ ወይም ሰላም ነዎት ብለን ለአክብሮት የምንጠቀም ቃል ነው ማለት ነው። ነጋ ጅርቱ ስንል ፈያን ኬሰን akkam ጤንነቱ እንዴት ነው? ጤንነቱ ስለ ጤንነት ስንጠይቅ ፈያ ማለት ጤንነት ማለት ነውና ፈያን ኬሰን akkam ስንል እሱም ጠበቅ ያለ የፍቅር ሰላምታ መጠየቅ ነው። ነጋ ቡልቴ akkam bultee ማለት እንዴት አደርክ ሲሆን ነጋ ቡልቴ ማለት ደግሞ ሰላም አደርክ ወይም ደህና አደርክ ወይም አደርሽ ለማለት እንጠቀምበታለን። ነጋ ቡልተኒ ብዙ ሲሆኑ ወይ ደግሞ የአክብሮት ነጋ ቡልተኒ ትልቅ ሰው ሲሆኑ ነመ ጉዳዳፍ ነጋ ቡልተኒ ጀኔ ፈያ ቡልቴ ስንል ፈያ ቡልቴ ማለት ነው። በጤና አደርክ ወይ በሰላም አደርክ ወይ ደግሞ በሰላም አደርሽ ወይ እንደማለት ነው። ፈያ ቡልተኒ ስንልም አሁንም እዚህ ጋር ምንድነው የአክብሮት ወይም ብዙ መሆናቸውን ያሳየናል። ጋሪ ቡልቴ እቺ ለምሳሌ ጋሪ ማለት በጎ ቆንጆ ደግ ማለት ነው። ደግ አደርክ ሰላም አደርክ በጎ አደርክ ለማለት የምንጠቀምበት የኦሮምኛ ቋንቋ ውስጥ ያለችው ጋሪ የምትለው
የውበትን ወይ ቆንጅናን ወይ መልካም ነገርን የሚያሳይ በጎ ነገርን የሚያመለክት ነው። ጋሪ ቡልተኒ ካለ ደግሞ ብዛትን ያሳያል። እንግዲህ ወደዚህ ወደ ጉጂ አካባቢ ደግሞ ወደ ቦረና ወደ ወለቅ ወደ ቦረና አካባቢ ደግሞ ነገኝ በዳዳ ይላሉ። ነገኝ በዳዳ በዳዳ ማለት ብልጽግና ጸጋ ማለት ነው። የበለጸገ ማለት ነው። ባለጸጋ ማለት ነው። ነገኝ በዳዳ ማለት ሰላም ብዙ ነው ወይ? ሰላም ባለጸጋ የሰላም ባለጸጋ ናችሁ ወይ? ሰላማችሁ ብዙ ነው ወይ? ሰላማችሁ የበዛ ነው ወይ? ከልብ ሰላም ስሎ ነገኝ በዳዳ ይላሉ። ነገኝ በዳዳ ማለት ሰላማችሁ ብዝት ያለ ነው ወይ ለማለት የምጠቀሙበት ቃል ነች ማለት ነው። እንግዲህ አጠቃላይ ከዚህ በላይ የተዘረዘሩት የሰላምታ አጠያየቅ አሉ። ከአንድ ቦታ ወደ ሌላ ቦታ ደግሞ የምጠቀሙት ቃላቶች አሉ። እኔ እንግዲህ የማውቀው አካባቢና ዙሪያ እኔ የምኖርበት አካባቢ ላይ ያሉትና በአጋጣሚ ከተለያየ ቦታ ከመጡ ሰዎች ጋር ሀሳብ ስንለዋወጥ ካገኟቸው ነው። እንግዲህ ሌሎች ሰዎች ደግሞ በሌላ ቦታ የሚሰሙት ነገር ይኖራልና እናንተም ካያችሁት ከሰማችሁት ነገር ላይ አካፍሉን፣ ሌሎችም ያገኙና ይጠቀሙበት። እንግዲህ ስለተከታተላችሁን ስለሰማችሁን ከልብ እናመሰግናለን። አፋን ኦሮሞodhaan baay'ee galatooma. Laayik gochuudhaan sheer gochuudhaan warra barbaadaniif yookaan warroota carraa kanaan arganne biraan ga'uudhaan akka fayyadaman isinis nuuf gargaara.